ነብዩ ሕፃን እያሉ በምንድን ነበር የሚጫወቱት? በጨረቃና በኮከቦች። አዎ በትክክል ሰምተኛል፣ በጨረቃና ኮከብ። ይህን ቪዲዮ የነብዩ ወዳጅ ሆነ ከደረሰ በደንብ ይህን ቪዲዮ ኮፒ ሊንክ፣ ሼር፣ ዲዩት ፖስት አድርግ። ኮሜንት ላይም በነብዩ ላይ ሰላዋት አውርድ። የነብዩ አጎት የነበረው አባስ አንድ ቀን ለነብዩ ሰለላሁ ዐለይሂ ወሰለም እንደዚህ አላቸው፣ ያኔ በእናታችሁ እቅፍ ላይ ሆናችሁ ሳለ ጨረቃን በእጃችሁ ጣት ስታንቀሳቅሱ ከዋክብቶቹንም ስታናግሩ ተመልክቼ ነበር። በዚህም ተገርሜ እስልምናንም ለመቀበል ምክንያት ሆኖኝ ነበር አላቸው። ነብዩም ሰለላሁ ዐለይሂ ወሰለም ያላህ እዝነትና ሰላም በሳቸው ሊሆንና እንደዚህ ብለው መለሱለት፣ አዎ ጨረቃና ኮከብን አናግራቸው ነበረ። እናም እነሱ እያለቀስኩኝ አንድም ቀን ትተውኝ አያውቁም ነበር አሉት። አላሁ አክበር። የኛ ነብይ እንደዚህ ነበሩ ሰለላሁ ዐለይሂ ወሰለም።